አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም ዝነት አይለያችሁ፣ እንደውም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ማለት ነው ኳሊቲ የሆነች እጥር ምጥን ያለች የቤት እቃ በጣም የሚያማምሩ ፏፍሽ ያሉ እቃዎች ነው ማሳያችሁ። እህታችን ቅዳሜ በጧት ኢትዮጵያ ትገባለች ማለት ነው። ኢንሻአላህ አላህ በሰላም ያስገባት። እናንተንም አላህ በሰላም ለሀገራችሁ ያብቃችሁ። እና ይሄንን እቃ የገዛሁላት ማለት ነው 75925 ብር ነው። 75925 ብር ነው የፈጀው ማለት ነው። ምንም የሚጣል እቃ የለውም። በቃ ሁሉም የሚያማምሩ እቃዎች ናቸው። እያንዳንዱን እቃ ዋጋ የምነግራችሁ ይሆናል። አብራችሁን ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ ማለት ነው። ልጀምርላችሁ። ለዳቦም ለእንጀራም ቁርጥ ማቅረቢያ የሚሆን ማይካ ይሄ አክለሪክ ነው። እዚህ ጋር ይሄ ይታሰራል ማለት ነው። የዚህ ዋጋ 3000 ብር ነው። ፓርት የለውም። ፓርት ሲኖረው 3500 ብር ነው ማለት ነው። እዚህ ጋር እንደምታዩት በምስሉ ላይ ፓርት ካለው 3500 ብር ነው። ፓርት የሌለው ደግሞ 3000 ብር ማለት ነው። ሹካ ማንኪያ ተንጠልጣይ በጣም የምታምር ቆንጅዬ ሹካ ማንኪያ ተንጠልጣይ ሸክላ ነው። ይሄ እንትን አይደለም ማይካ ወይ ፕላስቲክ እንጨት አይደለም ማለት ነው። ሸክላ ነው። በጣም ነው የሚያምረው። ይሄንን 3000 ብር ነው የገዛሁላት። ጠፍቶ ነበር አሁን ነው የመጣው። በጣም ነው የሚያምረው። አያችሁት? አበባ አለው እላው ላይ ማለት ነው። ማነው 6 የሾርባ ማንኪያ እና 6 ሹካ 6 ደግሞ የሻይ ማንኪያ 6 ቢላዋዎች አሉት ማለት ነው። እነዚህ የአትክልት ቢላዋ የሚያማምሩ አያችሁት? እንደዚህ ማለት ነው። ይሄ ማች እንደዚህ ነው የሚመጣው። ዋጋው 3000 ብር ነው። ሸክላ ይሄ ሴራሚክ ነው ማለት ነው። በጣም ቆንጆ የሚያምር ቡፌ ትልቅ ነው። ለቡፌ ሙልት የሚያደርግ እቃ ነው ያለችኝ። ለቡፌዋ በደንብ ነው የሚሞላው ማለት ነው። እነዚህን ገዝቻለሁ። ሌላው የወተት ተንጠልጣይ እነዚህ 2800 ብር ነበሩ። አሁን 3200 ብር ነው። ትንሿ ማለት ነው። በጣም ነው የምታምረው ማሻአላ። ቡፌም ታሳምራለች። ያው ቡፌ ላይ እንደዚህ ቁጭ ሲል ያምራል ማሻአላ። ለወተትም እንደዚሁ ማኪያቶ ብጠጡበት ወተት ምናምን እኔ ማኪያቶ ነው ብዙ ጊዜ እንትን የምልበት ማለት ነው የምጠቀምበት። ያምራል። ዋጋው 3200 ብር ነው ማለት ነው። ፒስ ነው ፒሱ ማለት ነው። 6 ብርጭቆ 6 ሰርቪስ አለው የራሱ። ከዛ እቺ ጀበና ተንጠልጣይዋ እስከነ ክዳኗ ይሄ ማንጠልጣዩ ምናምን ብቻ ሆኖ ይሄ ነው ማለት ነው። በምስሉ ላይ እንደምታዩት ነው ማለት ነው። ሌላው የሻይ ብርጭቆ አላት ግማሽ ደርዘን 625 ብር ነው የገዛሁላት። በራድ 1 ሊትር እና 2 ሊትር 2250 ብር ነው። 1 ሊትር 850። ይሄኛው ደግሞ 1300 ብር 1300 ብር ማለት ነው። ትልቁ ቤት ነው። የቱርክ ኮምፕሌት ሁልጊዜም የማይሰለች ነገር በቃ ቆንጆ ነገር ነው። ሁልጊዜም እነግራችኋለሁ። ጆኩ ይሄንን ይመስላል። በጣም ነው የሚያምረው ማሻአላ። ይሄ ጆኩ ነው። ከዛ 6 ብርጭቆች አሉት ማለት ነው። እንደዚህ የሚያማምሩ ማሻአላ ተባረከ ረህማን የሆኑ ብርጭቆች አሉት። ይሄ 2900 ብር ነው ዋጋው። ሽንኩርትና ስጋ መፍጫ ነው። ስጋ ከፈጫችሁበት ይግላል። እኔ ነግራችኋለሁ ግልጹን ማለት ነው። ግን ለሽንኩርት እኔ በጣም የተመቸኝ እቃ ነው። ድንች መላጫ አለው። እንዲሁም ደግሞ እንቁላል መምቻም አለው። ባለ 2 ይሄ ደግሞ ለቲማቲም ምናምን አለው ማለት ነው። ይሄንን 3800 ብር ነው የገዛሁላት 4 ሊትር ማለት ነው። የወጥ ማማሰያ 400 ብር አላት። ቡፌ ቁርራጭ ደግሞ ወርቃማ ነው። ወርቃማው ግን የአምስቱ ጠርዙ ወርቃማ ነው። የአምስቱ ደግሞ ጠርዙ ቤጅ ከለር ነው። ያው አንድ ተቀራራቢ ነው ማለት ነው። እነዚህ እንትኑ ጋርም አንድ አይነት ነው። በነገራችን ላይ መሃሉ አንድ አይነት ነው። ግን እዚህ ጠርዙ ይሄንን በጣም ፍክት አድርጎታል ማለት ነው። አንድ አይነት ስላጣሁኝ እነዚህን የገዛሁላት 600 ብር። አንድ አይነት ነው። በነገራችን ላይ መሃሉ አንድ አይነት ነው። ጠርዙ ብቻ ነው። 5ቱ ወርቃማ ነው። 5ቱ ደግሞ ቤጅ ከለር ነው ማለት ነው። እንደዚህ ተቀላቅሎ ነው የገዛው። 772 ረና ቱርኪ በአንደኛው ማለት ነው። ይሄንን 3500 ብር ነው የገዛሁላት።
ሁለተኛው ሲሆን 3200 እና 3300 ትገዛላችሁ ብያችኋለሁ። እዚህ ጋር ደግሞ የወጥ ሳህኖች አሉ፣ የሚያማምሩ ቆንጆ ቆንጆ የወጥ ሳህኖች አሉ። እነዚህ ሳህኖች ጊዜው ይሁን አላቅም፣ ያው እነዚህ ከጠፉ እንኳን በጣም ብዙ ጊዜ ሆኗቸዋል። ግን አጋጣሚ ሆኖ እዚሁ ኮምቦልቻ አግኝቼ ነው የገዛሁት። ኮምቦልቻ እቃ ውድ ነው ነግራችኋለሁ። ደሴ እየሄድኩ የምገዛው እቃ ውድ ስለሆነ ነው፣ ኮምቦልቻ ማለት ነው። እና ደሴ የሉም እነዚህ እቃዎች ከጠፉ 1 አመት አካባቢ ሆኗቸዋል። ግን ኮምቦልቻ በአጋጣሚ መጥቶ ሁለቱን 17000 ብር ነው የገዛሁት። እነዚህ 5 ሴሪ ማለት ነው። ቡለራቸው ሲታሰር እንደዚህ ነው የሚሆነው። አንዱን ለማሳያ እኔ አስሬው ነው ማለት ነው። ክዳናቸው ግዛዝ ነው። በጣም ነው የሚያምሩት። ሁለት እንዲሆንላት የፈለገችው ቡፌው ትልቅ ስለሆነ እንዲሞላ እቃ መሙላት ስላለበት ብላኛለች። እቃ ደግሞ ይሞላል። ይሄ እንደምታዩት ማለት ነው። ማሻአላ በጣም ነው የሚያምረው። 5 ሴሪ። ይሄ ድግስ ቢኖርባችሁ 3-4 አይነት ምግብ ብታቀርቡ በቃ አስፈላጊ እቃ ነው ማለት ነው። ግን ይሄንን መግዛት ይሻላል 773 እና 772 ተመግዛት ማለት ነው። ይሄም እንደዚሁ እንደምታዩት ሳይዙ እኩል ነው። እቃነቱም አንድ አይነት ነው። ከለር ብቻ ነው ልዩነቱ። ክዳኑም ግዛዝ ነው የዚህኛውም የሁለቱም ማለት ነው። ሲታሰርም እንደዚህ ነው የሚሆነው ቡለኑ ሲታሰር ማለት ነው። ወጥ ማሞቅም ይችላል። ያው ግን የሚሞቀው ስቶቭ ላይ ከሆነ ነው። እንደነዚህ አይነት ነገሮች ከሰላይ ምናምን አይመከሩም። ወፍራም እቃ ነው ቡለኑ። ይሄ የአራቱ ክዳን የሚታሰርበት እዚህ ውስጥ ነው ማለት ነው። አንደኛዋ እዚች ጋር ታስራለች። እነዚህ ሁለቱ 8500 8500 17000 ብር ሁለቱ ማለት ነው። እንደዚህ ይሄ ሁለቱ ካርቶን ይሄ ሁለቱ ነው። በነገራችን ላይ ዝናብ ነው ሰሞኑን፣ ይሄን ሳምንት ዝናብ ስለሆነ ካርቶኑ ዝናብ ስለመታው ነው ማለት ነው። አማራጭም እቃ ይሄኛው አማራጭም ስለሌለ የመታውን ቢሆን ችግር የለውም ብዬ ገዛሁት ማለት ነው። ካርቶኑ ነው። እቃው ግን ንጹህ ጽድት ያለ እቃ ነው ማለት ነው። እዚህ ጋር ደግሞ የፔርሙስ ሳህኖች ሀራራ እነዚህን በ6500 ብር ነው የገዛኋቸው። በጣም ነው የሚያምሩት እንደምታዩት ማለት ነው። ማሻአላ ተባረከ ረህማን። ያው እንደነገርኳችሁ ያልሰማችሁኝ ካላችሁ እነዚህን ሳህኖች ከአረብ ሀገር ብረት በብረት የሆኑትን ይዛችሁ ብትመጡ ይበልጥ የተሻለ ነው። ይሄ ለዲኮር ነው እንጂ አብዛኛውን እና ደግሞ ትንንሽ ነገር ስለሆነ የሚይዘው ይሄ ቂጣ ፍርፍር ምናምን እንደዚህ አሁን ለቁርስ ሰርታችሁ ሰው እየተሰራላቸው ሰዎች እስከሚነሱ ድረስ እዚህ ጋር ለማድረግ ምናምን ነው እንጂ ትልልቅ ነገር አይይዝም። ይሄ ነው አሁን ትልቁ። እኔ አሁን ፔርሙስ ሳህን 2 ሴሪ ጓደኞቼ ልከውልኛ እኔ ሲያዝ ማለት ነው። እኔ እስር ቤት ስገባ 2ቱን ሴሪ ገዝተው ልከውልኝ አንደኛው በደንብ አንድ ዶሮ ይይዛል። ተከታዩም ቆንጆ ነው። በቃ አስፈላጊ ነው ፔርሙስ ሳህን። ላኪን የዚህ ሀገር ዶሮ ምናምን ለሚያዝ አይሆንም። ከዛ ከአረብ ሀገር የሚመጣው ትልልቅ ነው ማሻአላ ይሆናል ማለት ነው። እዚህ ጋር በግማሽ ደርዘን 1300 ብር ገዝቼላታለሁ። የሾርባ ማግ ማለት ነው ግማሽ ደርዘን። ሌላው የሀገረኛ ሲኒ 1 ደርዘን 600 ብር እና ሰርቪሱ ደግሞ እነዚህ የማይካ ናቸው። እነዚህ ሰርቪሶቹ ተሰባሪ ናቸው። ያው ተሰባሪ ነው ስላችሁ ግን ግፍ አይችልም ማለት አይደለም። ቆንጆ ነው። ይሄኛው 600 ይሄኛው 280 880 ብር እነዚህን ገዝቻለሁ ማለት ነው። እዚህ ጋር ደግሞ በ230 ብር ሂሳብ 2160 ይመስለኛል እንደዛ ነው የሚመጣው። 12 የቁርጥ ሰሃን የኒኬሉ በአንደኛ 555 ቁጥራቸው እነዚህ 25 ቁጥር ነው ማለት ነው። እነዚህን 1 ደርዘን ገዝቼላታለሁ ማሻአላ። ሌላው የቁርጥ ሰሃን ደግሞ በ4 ማዕዘኑ ቆንጆ 1 ፍሬ በ180 ብር ሂሳብ ነው። ይሄንን ገዝቼላታለሁ ማለት ነው። ይሄንን አባዙት ተሳስቼም ከሆነ አንደኛው ፍሬ 230 ብር ነው። 12 ነው የገዛሁት 2700 ምናምን ብር መሰለኝ የሚመጣው 2160 ደግሞ ይሄ ነው። ይሄ በ180 ብር ማለት ነው። ከዛ እዚህ ጋር የቆሎ ሰሃን አለ። የቆሎ ሰሃን ከዚህ ጋር ይቀራረባል። 6 ፍሬ 300 ብር ሰርቪስ 750 እንዲሁም ፓርቲሽን ደግሞ 1400 ብር አላት ማለት ነው። ፓርቲሽን ማለት ይሄንን 4 ሰሃን ከነክዳኑ ከነጭልፋው ከነሰርቪሱ ያካተተ ማለት ነው። እንደገና የፈንዲሻ ሰሃን 450 ብር። እዚህ ጋር ደግሞ የቁርጥ ማቅረቢያ ትንሹ 500 ብር። ሌላው
ፓስታ ማጥለያ ጆሮ ያለው ይሄ ቆንጆ እቃ ነው። ይሄንን 550 ብር ነው የገዛሁላት ማለት ነው። ቆንጆ ሴራሚክ መጥበሻ ነው ይሄ። ዋጋው 2300 ብር 28 ቁጥር። እዚህ ጋር አለ የዳቦ መጋገሪያ ማለት ነው። ይሄ ኮምቴል ነው። ኮምቴል 15500 ብር ነው የገዛሁላት ማለት ነው። ቆንጆ የዳቦ ፓትራ ነው። የውዱን አልፈልግም ይሄንኛውን ነው የምፈልገው ብላኛለች። አልሙኒየምነቱ ራሱ ወፍራም የሆነ ቆንጆ የዳቦ መጋገሪያ ነው። ይሄንን በ15500 ብር ገዝቼላታለሁ ማለት ነው። 3 ነው ፓትራው ማለት ነው። አንዱ ይሄ ነው 1 ኪሎ የሚባለው 2 ኪሎ እና 3 ኪሎ ከታች አለ ማለት ነው። እና ይሄንን ይመስላል ገበያዋ ማለት ነው። ይሄ ካርቶን እዚህ ጋር እንደምታዩት ቱርክ ቴክኖሎጂ ነው ማለት ነው። እቃነቱ ቆንጆ እቃ ነው። የዛሬ ገበያችን ይሄንን ይመስላል። ሌላው ደግሞ ሰሞኑን ያው እንግዲህ እናንተም ፈልጋችሁ አይደለም እኛም ፈልገን አይደለም ትዕዛዝ ታዙኝና ሐዋላ ዘገየብን እያላችሁ 8 ቀን 15 ቀን እያደረ ነው መድረስ ያዘው ማለት ነው። ሀታ እቃ ልኬላችሁ ራሱ ቶሎ የማትልኩልኝ ልጆች አላችሁ፣ ያው ሐዋላ ስለሌለ ብላችሁ ማለት ነው። ከዛ ደግሞ ምን አለ መሰላችሁ አንድ ነገር እንድታስተውሉ የምፈልገው ነገር ምን አለ፣ እቃ አዘዛችሁኝ ይሄን እፈልጋለሁ አላችሁኝ፣ ብር ቀጥታ ከላካችሁ ተረኛ ናችሁ። ግን ደግሞ እቃ ይሄን እንፈልጋለን ብላችሁ ሳምንት 15 ቀን 3 ቀን ስታድሩ እኔ ዛሬ በቀን 3-4 ሰው አስተናግዳለሁኝ። እነዛ ሰው ቀድመዋችሁ ብር ከላኩ ብር የላኩትን ሰዎች ነው የምገዛው ማለት ነው። ማወቅ ያለባችሁ ነገር እሱ ነው። አንዳንድ እህቶች እኔ ከላኩ 3 ቀን ሆነኝ፣ እኔ ከላኩ 15 ቀን ሊሆነኝ ነው። የቃ ዝርዝር ከላኩ 15 ቀን ለምን 1 አመት አይሆንም? የቃ ዝርዝር መላኩ ትርጉም የለውም። ብር የላከ ሰው ቀጥታ ደብተር ላይ ነው ከሌባ በሉ እዚህ ሀገር የሚሄድ የላከችው ብር ይሄን ያክል ብዬ ነው እኔ የምጽፈው። ከዛ ከፊትሽ ያለን ሰው አልፌ ከገዛሁኝ እኔ ነኝ አላህ የሚጠይቀኝ። ግን ከፊት ያለን ሰው ሳይሆን በተራ በተራ ነው ማስተናግደው። እሱን ነገር እንድታቁልኝ እፈልጋለሁ ማለት ነው። ሌላው ሀባይ ዛሬ መጋረጃ ለቅቄላችሁ ነበረ። እነዚህ መጋረጃዎች 3 ሜትር ላይ ይሄ መጋረጃ አንድ ትላላችሁ። ይሄኛው ከላይ የራሱ ገበር አለው ወፍራም ማለት ነው። በዚህ ከለር ወይም በአቮካዶ እዚህ ጋር በምታዩት እሸት ከለር ማለት ነው። ይሄም እንደዛው ይሄኛውን አያካትትም፣ ይሄንን አያካትትም። ይሄኛውን ጨምሮ 3 ሜትር ላይ የሚያልቅ ጠይቄው 25000 ምናምን ብር ነው ያለኝ ማለት ነው። እና ውድ ነው ግን ጨርቁ ልነግራቸው አልችልም። ጥራትና ውበቱ ማለት ነው። የውበቱ ነገር የጥራቱ ነገር ማሻአላ እዛው ቦታው ስታዩት ነው እንትን የሚለው። ፖስትላችሁ ስለነበር ስንት ነው እያላችሁኝ ስለሆነ ነው ይሄን የምነግራችሁ ማለት ነው። እና ይሄ መጋረጃ በጣም ነው የሚያምረው ማሻአላ። ይሄን አያካትትም ብያቸዋለሁ። ይሄኛው ይቀንሳል፣ ይሄኛውም ይቀንሳል። ይሄ በቃ ቆንጆ እቃ ነው። የወርቃማው የተሰቀለው ወርቃማ ከላይ ያለው ገበር ይሄ ነው ማለት ነው። ከላይ ያለው ወፍራሙ እና ሀባይ ይሄ ጨርቅ ውድ ነው ግን በጣም ነው የሚያምረው። ጽድት ያለ ነው ማለት ነው። እንግዲህ ሀባይ በዛሬ ገበያችን ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም ሁኑ።